መዴ ደግሞ ፊት ለፊት መጥቷል። እስቲ ምንድን ነው የሚለው? ያሾፋል። ተጸጸተ መምህር ዘመድኩን ተጸጸተ ተብሎ ነው ፊት ለፊት የተጻፈው። እሺ እንስማው እስቲ በማን እንደሚቀልድ ስሙ። በእውነት እስካሁን በተናገርኩት ነገር ካፌ በወጣው ነገር ያስቀየምኳችሁ ቅር ያሰኘኋችሁ አባቶቼ እናቶቼ፣ ሰማችሁ? ቅር ያሰኘኋችሁ አባቶች እናቶች ነው የሚለው። እውነትም ቅር የተሰኙበት ሰዎች አሉ፣ ያውቃል። ስሙ በደንብ። ወንድሞቼ እህቶቼ፣ ሁላችሁ በእውነት ከኔ በወጣው ቃል እኔ ባራመድኩት ዓላማ በተናገርኩት ነገር የተናገርኳችሁ በሙሉ በተሰቀለው መድኃኔዓለም በእናቱ በድንግል ማርያም እላችኋለሁ ደግ አደረኩ። ሰማችሁ? ይሄ ሰው የዶሮ ጭንቅላት ይበልጠዋል። በእውነት ከዶሮ ጭንቅላት በታች ነው። በይቅርታ ይቀልዳል። በአባቶች በእናቶች በህዝብ በወገኖች ቲክቶክ እስቲ ልክፈት የሚሰማኝ ካለ ብሎ በቋንቋው በሚያወሩ ሰዎች ይቀልዳል። ብለው በሚሰሙት ሰዎች ይቀልዳል። በእውነት ቤተሰቦች ይደረጋል። በጣም እኮ ነውር ነገር እኮ ነው ያደረገው። ደግ አደረኩን ያለው እንደው በእውነት በጣም ይቅርታ አድርጉልኝ የሚል አይመስልም። አጥፍቻለሁ ብሎ ከመቀመጫው ተነስቶ ይቅር በሉኝ የሚል አይመስልም። ምን አጥፍቼ ነው የሚለው? ከዚህ በላይ ትዕቢት አለ? ማንን ነው ታዲያ ይሄ ሰው ይቅርታ የሚለው? እንዲህ ካሾፈ ይቅር የሚላቸው ሰዎች የሉም ማለት ነው። ስለዚህ አምላክ ነው ማለት ነው፣ ወይም ደግሞ ዲያብሎስ ነው። ከሁለት አንዱ ነው የሚሆነው። ሰው ይበድላል፣ ይቅር የሚላል፣ ይቅርም ይባላል። እግዚአብሔር ይቅር ይላል፣ ይቅርም በለኝ ተብሎ ይጠየቃል፣ ይቅርም ይባላል። ማን ነው? እግዚአብሔር ይቅር ይባላል ሳይሆን ሰው ይቅር ይባላል። እግዚአብሔር ይቅር ይላል። ሰው እርስ በርስ ይቅር ይባባላል። ወንድማችን ዘመድኩን፣ እኔ መምህር አይደለሁም፣ ወንድማችን ዘመድኩን እንዲህ በይቅርታ እንደቀለደ ይቅርታን የሚናፍቅበት ጊዜም እንደሚመጣ ታውቃላችሁ። ሰዎች የእሱን ይቅርታ ይናፍቃሉ። አጥፍቷል፣ በድሏል፣ አስቀይሞናል ብሎ የሚያስቡ ብሔሮችም አሉ፣ የሃይማኖት ድርጅቶችም አሉ፣ ግለሰቦችም አሉ። በፖለቲካው ባይለውስ እስቲ ይሄንን ባይለውስ ለምን እንደዚህ አለው? እንዴት ደግ አደረኩ ይላል? በጅምላ እኮ ነው፣ በችርቻሮ አይደለም፣ በጅምላ ነው። ሁሉንም ነው። እህቶቼን ያለው እህቶች አላለም፣ ሁሉ የእሱ ወገን የሆኑት ቤተሰቦቹንም ጭምር አጠቃላይ በሱ ዙሪያ ያሉት ሰዎች። ያ ምንድን ነው? እስካሁን ድረስ ያወራሁት ትክክል ነኝ፣ ምንም ይሰማችሁ ምንም ይቅርታ አልልም እያለ ነው። ይሄ በጤና ነው? ለምን ያመጣሁት ይመስላችኋል? ጠቋር፣ የትዕቢት መንፈስ፣ የአቴንሽን ሲከር፣ የትኩረት ፈላጊነት፣ የተፈላጊነት፣ የአዳምጡኝ ባይነት፣ የግርማ ሞገስ፣ የጆሮ ስጡኝ ባይነት መንፈስ። እውነቴን ነው የምላችሁ። እንዲህ አይነቱ ሰይጣን፣ እንዲህ አይነቱ መንፈስ መቼ እንደሚወጣ አላውቅም። በጣም ከባድ ነው ደግሞ ያውቃልና በይቅርታ ላይ እንደዚህ መቀለድ በራስ ላይ መቀለድ ብቻ ነው፣ በእግዚአብሔር ላይ መቀለድ ነው። በራሱ ላይ ሁሌ እንደቀለደ ነው። መጽሐፍ ቅዱስ ከብቶ ወንጌል ሲያስተምር ያያችሁት ቀን አለ? ስሙ መምህር ዘመድኩን ነው። መጽሐፍ ቅዱስ ከፍቶ ወንጌል ያስተማረበትን ቀን የሚያስታውስ ካለ ይጻፍልኝ እባካችሁ። አለ? ከባድ ነው። እሺ ደግ አደረኩ፣ ገና አስቀይመሃለሁ። ገና አስቀይማችኋለሁ። ዩቲዩብ አካውንት
የቲክቶክ አካውንት ማህበራዊ ሚዲያ ፌስቡክ የሚከፈተው ሰው ለማስቀየም ነው ማለት ነው። ግን አስቀይምሃለሁ። ይሄ ምን ማለት ነው? ከአንድ የቤተ ክርስቲያን መምህር መንፈሳዊ ነኝ ብሎ ከሚያስብ ተዉትና እንዲሁ ዓለማዊ ሰው ከሚባል ሰው እንኳን ይጠበቃል ይሄ ቃላት። ገና ሁላችሁን ማስቀይማቸው። ታዲያ የሚያስቀይም ከሆነ ለምንድን ነው አካውንት የከፈተው? ለምን አርፎ አይቀመጥም? ምን ያደርግለታል? ሰው አስቀይሞ ብር ይሰበሰባል? ሰው አስቀይሞ አካውንት ከፍቶ ዩቲዩብ ይህን ያክል ፎሎወር አለኝ ይባላል? 100,000 ፎሎወር ካለው እነዛን እኮ ነው እንደዚህ እያላቸው ያለው። ምክንያቱም ገብቶ የሚያዩት እነሱ ናቸው። ይሄ በጣም ከባድ አመለካከት ነው። በአማራ ትግል ፊት የምትቆም ካለ ገና አስቀይምሃለሁ። ደግ አደረኩ። አያችሁ ጉዳዩን እንዴት እንዳዞረው እንደጠመዘዘው። እዚህ ውስጥ ምን ይታያቸዋል? ንግግሮች ውስጥ ይህ ህዝብ የዋህ ነው። ብሎ ይሰማዋል። እውነትህን ነው፣ ደግ አደረክ፣ አትስማቸው በለው፣ ዝም ብላ ጨደው የሚል አለ የሚጽፍ። እና በዚህ ማንነቱ በዚህ አንደበቱ ነው እኛን ታዲያ በቀናነት የሚያይን የእኛን ትምህርት። እስቲ ኩኩ ሰብስቤን እናያት፣ እንስማት። ኩኩ ሰብስቤን አንቺ አርጅተሻል፣ ለምንድን ነው ወደ ቤተክርስቲያን የማትሄጂው? ዘፈን የማታቆሚው ወይ ምናምን ይላሉ። እነኛ አሁን ወጣቶች አይደሉም፣ እርግጠኛ ነኝ የኔ ኩዮች ናቸው። አምጤልኝ ወጣቱ ትውልድ ይሄን አያስሩ ነበር። እነዚህማ በስራዎችሽ እየተደሰቱ ነው። ተሳስቻ አያስቡትም፣ ጭንቅላታቸው ውስጥ የለም። ወጣቶች ናቸው፣ ጭንቅላታቸው ውስጥ የለም። ያን አይነቱ ግን አሁን የኛ ኩያ የሆነው አምሮባታል ብሎ የሚቆጣ ሊኖር ይችላል። አምራለሁ አደሙ ይሄ ቅናት ነው፣ ሌላ ምንም አልለው። ይሄ አርጅተሻል ምናምን ምክርም እኮ እንድምልህ ደስ በሚላለው አሉ አንዳንዶች በጣም ደስ የሚልኝ ኩኩዬ፣ አሁን ዘፈኑ ቢቆም እንደ ወደ ቤተክርስቲያን ብትሄጂ ጥሩ ነው። በአክብሮት የሚጠይቁኝ ሰዎች አሉ፣ ደስ ይለኛል። ስለ እነሱም ደግሞ መልሰው ምንድን ነው አንድ ጊዜ አንተም ላይ መጥቼ ቃል ገብተሽ ነበረ ዘፈን ልታቆሚ። አዎ ወደ አምላኬን አላገለገልኩም አላልሽም ወይ አሉኝ። ከዚህ በኋላ ያለውን ስትሰሙ ትገረማላችሁ። ምን ታዘባችሁ ከንግግሮቿ? አንቺ ያልኳት አርቲስት አንቺ ስለሚባል አንቱ አይባልም አርቲስት ስላሉን ነው እነሱ እንጂ እድሜዋ በጣም ብዙ ነው። 60 ምናምን አትሆንም በግምት 65 ምናምን 65 70 ትሆናለች። እስቲ ገምቱ እድሜዋን የምታውቁ ካላችሁ ሲጻፉ እድሜዋን የምታውቁ ነው። ታዲያ በግምት አይደለም። እኔ 75 የእውነት ነው። እውነት ኦኬ፣ ሰምታችኋል ማለት ነው። 75 7 65 75 እሺ 75 የሚለውን ይዘናል። ለምን ሰምታችኋል ብዬ አሰብኩኝ። አሽላሾሽት የአርሴማ አሽላሾሽት ብላለች። አዎ ለምንድን ነው አነጋገሯ ወደዛ ስለወረደ ነው። ቀጥታ ነው የምናገረው። ስትፈልግ ትታዘብ፣ ትምህርታችን የምታዳምጥም ከሆነ ትቆጣ። ኧረ ተው ግፍ ነው። አዎ 75 ነው 20 ነው። እሷ 20 ነኝ ነው የምትለው። አዎ ዮርዳኖስ ዮሴፍ 20 ብላለች። ኩኩ ሰብስቤ 20 ነኝ ብላ ነው የምታስበው። እንደዛ ነው። እና ቲኔጀር ነኝ ብላ ነው የምታስበው። ወይም ደግሞ አፍላ ላይ ነኝ ያለሁት ገና ለትዳር ልታጭ ነው ብላ ነው የምታስበው። የጸጉር ስታይል፣ የአይን ቅንድቡ፣ የአለባበሱ፣ አነጋገር፣ ሁሉ ነገሩ አናረጅም የሚለው ዘፈኗን ይናገራል። እሷ ነች አናረጅም ብላ የዘፈነችው። አናረጅም ገና ብላ ዘፍናለች። እና አዎ እንግዲህ እድሜ ጸጋ ነው፣ ሽበትም ጸጋ ነው። ትልቅ ነገር ነበረ ቢያውቁበት፣ እርስዎ ቢያውቁበት እንደዛ ነበረ። እና ሙጬ አለ። የሙጬ መንፈስ እንግዲህ ልክ ነው የምናየው፣ ወደ ኋላ የለም። የሙጬ መንፈስ አለ። እንደ ልጅ የሚያጫውት በልብስም ሁልጊዜ ወጣት ለመምሰል ጥረት ማድረግ። ትልልቅ ዙጤዎች ሆነው ወፍራሞች ሆነው ታይት ለብሰው በመንገድ ላይ ሲሄዱ ሳይ እንዴት ፍር እነሱ ለለበሱት እኔ አፍራለሁ።
እነሱ ምንም አይመስላቸውም። ትልልቅ ወፍራሞች ሆኖ እንደ በቃ ዘንጠል ሲሉ 4 ሜትር ወደዛ ገንደስ ሲሉ ወይኔ ይሄን ታይት ባለበሱት ምን ሆኖ ነው እላለሁ። በቃ እነሱ ምንም አይመስላቸውም። መነጽራቸው ማገጫ በቃ በኮንፊደንስ ይሄዳሉ። ወጉም አልቀረ ማስቲካም አለ መነጽሩም አለ ወክም አለ። ደግሞ እንደዛም ሆኖ ከመኪና እንኳን ሲወርዱ ቢሮ ሲገቡ እንኳን ቢሆን ጥሩ። እንደዛም ሆኖ ደግሞ በአደባባይ በመገናኛ አደባባይ በ22 በፒያሳ በ4 ኪሎ አደባባይ ወክ ማድረግ አለ። ከባድ ነው። አንዳንዴ ምንድን ነው ላወራ የፈለግኩት እኔን እንደዚህ የሚሉኝ ለምንድን ነው ንስሐ የማትገቢው? ለምንድን ነው እንደዚህ በዚህ በስተርጅና እንዴት እንደዚህ ያለሽ የሚሉኝ ወጣቶች አይደሉም የእድሜ እኩዮቼ ናቸው ብላ እንደ ነቀፌታ የቆጠረችው። እንደዛ ማለታቸውን መቆጣታቸውን ልኳን እንድታቅ ክብሯን እንድትጠብቅ ማድረጋቸውን እንደ ቅናት ነው ያየችው። እንዴት ለምን ሲያምርብኝ ትቆጣላችሁ በዚህ እድሜ በስተርጅና ጣራ ላይ የሚል ማስታወቂያ ነበር ድሮ ሙሉዓለምና ሰራዊት ፍቅር የሰሩት ማስታወቂያ ነው። በስተርጅና ጣራ ላይ ብሎ ይላሉ። ታስታውሳላችሁ? የማስታወቂያ አንዳንድ ጊዜ ከባድ ነው። የሙጬ መንፈስ ግን ሁሌ የልጅ ያጫውታል። በስተርጅና ጊዜ ማለት ነው። አርጅተውም ሁል ጊዜ ልጅ ነኝ ገና ነኝ ምንም አላረጀሁም ብሎ እንዲሰማቸው ያደርጋል። የበታችነት ስሜት ነው። የድሮ ብላክ ኤንድ ዋይት በነበረበት ሰዓት ዘፈኗን ታውቁታላችሁ። ኩኩ ሰብስቤ ቁጥርጥር ተሰርታ ዛጎል ጫሌ ነገር ያለበት አድርጋ የዘፈነችው ዘፈን አለ አይደል? በጣም ጻኑ በፊት እንግዲህ 50 ዓመት ምናምን ይሆነዋል። ልጅ ገና የ20 ዓመት የ18 ዓመት ልጅ ሆና ዝም ብያው ኩኩ ሰብስቤ ብዬ ብገባ ይመጣል። ግን ለምንድን ነው የጠላችሁ የሽማግሌዎቹ ነቀፌታ ወይም ደግሞ ስድብ አይደለም እንደው ሹሩር መባሉን ይወልሽ ምናምን ተብሎ ይሄ እንደዚህ እንዲሻረገድላት መፈለጉን ለምንድን ነው የፈለገችው? ለምንድን ነው ሲቆጧት ያን ነገር በሌላ ነገር የወሰደችው? ለምን እንደ መጥፎ ነገር ወሰደችው? ኔትወርክ አስቸገረኝ። ሰራዊት ማን ነው? ሰራዊት ፍቅር አልኩኝ። ሰይፉ ደግሞ ጭራሽ መቼም ትልቅ ሰው ነው ያሽቃበጠ ብዬ አይደለም ቃሉን አይመጥነው፣ ግን እንደዛ የሚመስል አይነት ነገር እንዴት ነው ልክ ነች አይደለም ምናምን ብሎ ነገሩን ለማጣጣፍ ሞከረና ወጣቶቹ እኔን አይሉኝም። ለምን ወጣቱን በደንብ የሚያስጨፍር አርጅተውም እንኳን ለቢዝነስ እየሰሩ እንደዚህ 70 ዓመት 75 ዓመት ሆናቸውም እንኳን ወጣቱን አሁንም ከእግዚአብሔር ሊለዩት ሊያስደንሱት ይፈልጋሉ። ምን አለበት እንደው ዝማሬውስ ቢቀር አሁን ዝማሬ ይሻልሻል የሚለው ቢቀርና እንደው ስርዓት ይዞ መቀበጥም እንኳን አንዳንዴ ትምህርት ነው። በዚህ ዘመን ያሉትንም ወጣቶች በዛ ዘመን ያሉትንም ወጣቶች አስጨፍሮ መቼ ነው ንስሐ የሚገባው? ሰምታችኋታል። በዚሁ በሰይፉ ሾው ላይ መጥቼ አለች ከዚህ በኋላ ዘምራለሁ ንስሐ ገባለሁ ብዬ ነበር አለች። ስሟት የምትለውን ቀጥሎ Baby can I change my mind ብላቸው ሀሳቤ ቀየርኩ ምን ታመጣላችሁ? በጣም ይገርማል። እንግዲህ የድሮ ዘፈኖቿን ፈልጌ እስከማገኘው እናወራለን። ፎቶ መልኳን ማለት ነው። ኩኩ ሰብስቤን ድሮ የዘፈነቻቸው ዘፈኖች አሉ። ምናልባትም ካገኘሁት ነው እንግዲህ ካገኘሁት አሳያችኋለሁ። በዛን ጊዜ በጣም ወጣት ነበረች። እስቲ እሷን ልክፈትላችሁ። እኔ እዚህ የፈለኩት ያለችውን ልክፈትላችሁ ከመጀመሪያው ጀምሮ። አይ ዘመዴ እኮዮሽ ናቸው። ወጣቶቹ ለደህና ያስሩ ነበር። እነዚህማ በስራዎችሽ እየተደሰቱ ነው። ተሳስቻ አያስቡትም። ጭንቅላታቸው ውስጥ የለም። ወጣቶች ናቸው። ጭንቅላታቸው ውስጥ የለም። ያን አይነቱ ግን አሁን የኛ እኮ የሆነው አምሮባታል ብሎ የሚቆጣ ሊኖር ይችላል። አምራለሁ አደሙ ይሄ ቅናት ነው። ሌላ ምንም አልለው። ይሄ አርጅተሻል ምናምን ምክርም እኮ እንድምልህ ደስ በሚላለው አሉ አንዳንዶች በጣም ደስ የሚሉኝ ኩኩዬ አሁን ዘፈኑ ቢቆም
እንደ ወደ ቤተክርስቲያን ብትሄጂ ጥሩ ነው። በአክብሮት የሚጠይቁኝ ሰዎች አሉ፣ ደስ ይለኛል። ስለነሱ ደግሞ መልሰው ምንድን ነው አንድ ጊዜ አንተም ላይ መጥቼ ቃል ገብተሽ ነበረ ዘፈን ልታቆሚ? አዎ ወደ አምላኬን አላገለገልኩም አላልሽም ወይ አሉኝ። Baby can I change my mind ብላቸው ሀሳቤ ቀየርኩ እያለች ለምን መሰለህ አገልግሎት ከእግዚአብሔር ጋር የሚሰጡን ያልተመቸውትም ለአምላኬው እያልቅሻለሁ አንተ ጋር